የአዲስ አበባ ከተማ አስተዳደር የ90 ቀናት ልዩ የንቅናቄ እቅድ አዘጋጅቶ እስከ ወረዳ ድረስ በመውረድ ወደ ተግባር መግባቱ ይታወቃል። ይህንን ከሰኔ 9 እስከ ጳጉሜ 5 2018 ዓ.ም ድረስ የሚቆየውን የ90 ቀን እቅድ መነሻ በማድረግ የአራዳ ክፍለ ከተማ ወረዳ 7 አስተዳደር አስተባባሪነት መጪውን የክረምት ወራት ተከትሎ ሊከሰት የሚችለውን የጎርፍ አደጋ ለመከላከልና ከተማዋን ለነዋሪዎች ምቹ ለማድረግ ያለመ የአንድ ማዕከል የጽዳት ማስጀመሪያ ንቅናቄ በዛሬው ዕለት አስጀምሯል። በማስጀመሪያ ፕሮግራሙ ላይ የአራዳ ክፍለ ከተማ ምክትል ስራ አስፈጻሚና የስራ ክህሎት ጽሕፈት ቤት ኃላፊ አቶ አብዲ ሙሉነህ ባስተላለፉት መልእክት ከቤቱ ጀምሮ አካባቢውን በማጽዳት በራዲየሱ የተቀመጠለትን ደግሞ ለማጽዳት ኃላፊነት አለበት። ለዚህ ነው በየጊዜው በጽዳት ንቅናቄ ሂደት ውስጥ የጸጥታ አካላት የፌዴራል ፖሊስን ጨምሮ የአዲስ አበባ ፖሊስ፣ ደንብ ማስከበር ተቋማችን፣ አጠቃላይ ደግሞ ማህበረሰቡ በየጊዜው ዋጋ እየከፈሉ ያሉት ማለት ነው። ስለዚህ እኛ ዋጋ በመንከፈል ብቻ ሳይሆን ደግሞ ሁሉም ማህበረሰብ በአካባቢው ጽዳቱን አጽድቶ አካባቢውን መጠበቅ። እዚህ ሁሉም እዚህ አካባቢ ያላችሁ ነዋሪዎችም አጠቃላይ ከተማችን ላይ ያሉ ነዋሪዎች ለዚህ ተግባር ግንባር ቀደም ሰጥተን መስራት አለበት። ተረድተን በየደረጃ ያለን ነዋሪዎች፣ የጸጥታ አካላትም አመራሮችም ዋና መሰራት ያለበት አሁን ሰው ስለ ጽዳቱ ግንዛቤ የለም ማለት አይደለም። ግንዛቤ አለው፣ ግን ደግሞ በየጊዜ ማገዝ፣ ለዚህ ተባባሪ መሆን። አዲስ አበባ ከተማ ጽዳት አስተዳደር አማካሪ ወይዘሮ ሀዳስ በበኩላቸው ስጋት እየሄደ የነበረበት ሁኔታ አለ። ይህንን ንቅናቄ በማድረግ የተለያየ አካባቢዎች በየብሎክ በየአካባቢው በመግባት እንደዚህ አደጋ የሚያደርሱ አካባቢዎች በመለየት ማህበረሰባችን በማሳተፍ ከአደጋ ነፃ የማድረግ ዘመቻ ጀምረናል ማለት ነው። ይህንንም ነዋሪው ከአካባቢው ይጀምራል፣ ከቤቱ ይጀምራል ማለት ነው። የምናወጣትን ቆሻሻ ለይተን ፕላስቲክ ሀብት መሆኑን፣ የሚበሰብሱ ቆሻሻዎች ወደ ኮምፖስት መቀየር የሚችሉትን መሆናቸውን አውቀን በየቤታችን የልየታ ስራ በመስራት የበኩላችን የድርሻ እንድንወጣ እንዲሁም በየአካባቢያችን በተለይ በየ5 ሬዲየሱ የሚገኘው በየአካባቢያችን በማጽዳት የቦዮቻችን ውሃ ዝናብ በሚጥልበትን ንጹህ ውሃ መውረጃ እንጂ በቆሻሻ ተደፍነው የጎርፍ ምንጭ መሆን እንደሌለባቸው መስራት እንዳለብን ይህንን ታሳቢ በማድረግ የተዘጋጀ ነው ማለት ነው። በተለይ በየጊዜው የምናከናውናቸው ቅዳሜ ላይ ንቅናቄ የዘወትር ስራችን መሆኑን በየአካባቢ በየሳምንቱኛ ንቅናቄ እናደርጋለን። ለማህበረሰቡ ግን ጽዳት የየቀኑ ስራ መሆኑን ይህንን ታሳቢ አድርጋችሁ ሰፊ ስራ እንድትሰሩ። ጽዳት ስራ ሁልጊዜም በአንድ ጀንበር በአንድ ጊዜ ሰርተው የምናቆመው ሳይሆን በየጊዜው ጽዳትን፣ ደረቅ ቆሻሻን የሀብት ምንጭ በማድረግ አካባቢያችን ሁልጊዜ ጽዱና ውብ በማድረግ ከተማ አስተዳደሩም በያዘው ከፍተኛ በጀት መድቦና ከፍተኛ የሰው ኃይል መድቦ የጽዳት ጉዳይን ልዩ ትኩረት አድርጎ እየሰራ ይገኛል። በተለይም ደግሞ ጽዳት ለነዋሪዎች ጽዱና ምቹ አካባቢ ላይ መኖር እንዲቻል የአራዳ ክፍለ ከተማ ጽዳት አስተዳደርና የወረዳችንን ጽዳት አስተዳደር ጽሕፈት ቤት ላይ የሚሰሩ ባለሙያዎችና አመራሮች ሌት ተቀን እየሰሩ ይገኛሉ ያሉት የአራዳ ክፍለ ከተማ ወረዳ 7 ዋና ስራ አስፈጻሚ አቶ ፀሐዬ ብርሃኑ ናቸው። በመጨረሻም ለ8ቱም ወረዳዎች የጽዳት መገልገያ ቁሳቁሶች ርክክብ ተደርገዋል። ደረቅ ቆሻሻ የሀብት ምንጭ እንጂ የስጋት ምንጭ አይሆንም። የአራዳ ክፍለ ከተማ ወረዳ 7 ኮሚኒኬሽን